7 ዓመት ቅኔ ተምሬያለሁ። የቴዲ አፍሮን ሙዚቃ ግጥም መተርጎም አልቻልኩም። ደግሞ ይሄንን የሚተረጉምልኝ ካለ አደንቀዋለሁ። ወንጌል መነኮሱ በልጅነታቸው ማርስ ከጧፍ ሆኖ ዓለም ቢነዳቸው ይችን ሁለቱም ብቻ መስመር የሚተረጉምልኝ ካለ ቴዲ በቃ ይመችህ፣ አደንቅሃለሁ። ወንጌል መነኮሱ አንዳንድ ቤተክርስቲያን ውስጥ ግን አዋቂ ነን የምትሉ ሰዎች ለምንድን ነው ስሜታችሁ ገንፍሎ እውቀታችሁን የሚያጠፋባችሁ? ለምንድን ነው ራሳችሁን መግዛት የሚያቅታችሁ? አሁን አንተ ይሄንን ቪዲዮ ባትሰራው ምንድነው የሚወልብህ ነገር? ይሄንንስ ቪዲዮ ስትሰራው ለምንድን ነው በብዙ አቅጣጫ መመልከት ያቃተ? አንተ ይሄንን ስራ ስትሰራ 7 ዓመት ቅኔ ተምሬያለሁ፣ 7 ዓመት ተምሬ ግን ይሄን ቅኔ መፍታት አልቻልኩም። ሰው ቅኔ ተምሮ ወደ ሰማያት መጥቆ የአባቶቻችን መጽሐፍ እያገላበጠ ቢቀኛል ያንን ቅኔ ለመፍታት ይታጣራል። 7 ዓመት ሙሉ ቅኔ ተምሮ አንድ ሙዚቃ ለመፍታት እዚህ ቁጭ ብሎ ይቻቻላል። ይሄ ነገር ልክ ነው ብለህ ታስባለህ? ቅኔስ የተማርከው ቅድስት ቤተክርስቲያንን መጽሐፍትን ተመረባት እንድታገለግላት እንጂ ያንን ዘፋኝ ሙዚቃ ስንኝ እየፈታ ቁጭ ብለ እንድታገለግላት አይደለም ቤተክርስቲያን እንድትማር ያደረገች። በእንተ ስማ ለማርያም እያልክ 7 ዓመት ሙሉ እየዞርክ ስትማር ለዚህ ተግባር አይደለም ያን ሁሉ ዋጋ የከፈልከው፣ ቅድስት ቤተክርስቲያን እንድታገለግላት ነው። ይሄንን እንዲበል ያለ ስሜትን ትንሽ ብትገታውና በወቀት ትንሽ ብትሸፍነው ኑሮ ይሄንን ንግግር ለመናገር ታፍር ነበረ። ምክንያቱም ቤተክርስቲያን ዘፈንን በማፈቅድበት ሁኔታ ዘፋኝ መንግስተ ሰማያትን አይገባም ብሎ ቅዱስ ጳውሎስ በተናገረበት ሁኔታ አጋንንት በዛ ይዘፍናሉ ብሎ ቅዱስ ኢሳይያስ በተናገረበት ሁኔታ ላይ አንተ ቁጭ ብለህ ዘፈን እየሰማ 7 ዓመት ሙሉ ቅኔ ተምሬ ይሄን መፍታት አቃተኝ እያልክ በመንፈሳዊ ኮንተንት የምትሰራ ልጅ አሁን ተገልብጠህ ስለ ሙዚቃ ታወራለህ፣ ሙዚቃውንም ትለቃለህ። እዚህ ላይ ይሄ ታዲያ ምን የሚሉት ትምህርት ምን የሚሉት ከጥበብ ነው? እስቲ ንገረን። በመንፈሳዊ ኮንተንት ላይ የሚሰሩ ኦርቶዶክስ ተዋህዶ አማኞች እባካችሁ ስሜታችሁ ሲገነፍልባችሁ ካሜራችሁን ዘግታችሁ ቁጭ ብላችሁ ቢያንስ ያን ጊዜ አሳልፉት ወይ ደግሞ ጸሎት አድርጉበት። ለራሳችሁ ሞግቱት እንጂ እንደዚህ አይነት የማይረባ ሐሳብን አውጥታችሁ በሚዲያ ለህዝበ ክርስቲያኑ አታጋሩ። እናንተን አዋቂ ናችሁ ብሎ የሚከተላችሁ ብዙ ሰው አለ። እናንተ የምትሰሩትን ነገር መስራት የሚፈልግ፣ እናንተ የምትናገሩትን መናገር የሚፈልግ፣ በእናንተ አስተሳሰብ ልክ የተሰፋና የተሰራ ሰው ይኖራል። ያንን ሰው ይዛችሁ ገደል ባገቡ መልካም ነው። ስሜታችሁ ሲፈላባችሁ፣ እውቀታችሁን ሲያጠፋባችሁ ካሜራችሁን ዘግታችሁ ቁጭ በሉ ይለፍላችሁ። ቢያንስ የተማራችሁትን በህይወት ለመኖር ካልሆነ ደግሞ ሰውን ለማሰናከል የምትሰሩትን ክፉ ስራ እንኳን ብቻችሁን ተደብቃችሁ ብታደርጉት መልካም ነው። እሱም ኃጢአት ቢሆን ማለት ነው። ቢያንስ እሱን ከንስሐ አባታችሁ ጋር ትጨርሱና ቀኖና ተቀበሉበታላችሁ። እንዲወጣችሁ ግን ያሳፍራል። 7 ዓመት ሙሉ ቅኔ ተምረ ይሄንን ሙዚቃ መፍታት አቅቶ ደግሞ እስቲ እናንተ ደግሞ ሞክሩት ብሎ ለምእመናኑ አሳልፎ መስጠት አሳፋሪ ተግባር ነው። ስሜታችሁ እውቀታችሁን አያጥፋባችሁ። የቤተክርስቲያንን እውቀት ስርዓቷን ተማሩ፣ የቅዱሳንን ህይወት መርምሩ። ከዛም በኋላ አሁን ለምትሰሩት ስራና ለምታደርጉት ተግባር ሁሉ ታፍሩበታላችሁ። እያንዳንዳችሁ ቤተክርስቲያንን ወክለናል፣ ቤተክርስቲያንን እንወክላለን፣ ቤተክርስቲያን አስተምራናለች ብላችሁ ወልደ ገሌ ዲያቆን ገሌ እያላችሁ መጣችሁ እዚህ ላይ ስታወሩ ቤተክርስቲያንንም እንዳላሰድብ ብላችሁ ለምትሰሩ ስራ መጠንቀቅ መቻል አለባችሁ። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለዚህ ልጅ አድርሱልኝ። ቢችል ቪዲዮን ያጥፋው፣ ለሰራው ስለ ይቅርታ ይጠይቅ፣ ስለ ቅድስት ቤተክርስቲያን ተመራመር። የቅድስት ቤተክርስቲያንን መጽሐፍት መምህር ቅኔዎቿን ፍታ እንጂ ቁጭ ብላ አንድን ሙዚቃ በመፍታት ላይ ስራን አታጥፋ፣ ጆሮን አታባክን፣ ጊዜን አትግደል ለማለት ነው። ቢችል ቪዲዮን አጥፋ፣ ለሰራው ስራ ይቅርታ ጠይቅ። ኮፒ ሊንክ ሼር ሪፖስት እያደረጋችሁ አድርሱት። ዲንስራኤል ቲዩብንም ገብታችሁ ሰብስክራይብ አድርጉልኝ። ቤተክርስቲያን ውስጥ የሚደረገው የሥራ ጥሰት አይኑን አፍጦ ጥርሱን አግጦ እዚህ ደረጃ ደርሷል። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለብዙዎች እንዲዳረስ የተቻላችሁን ክርስቲያናዊ ግዴታችሁን ተወጡ። ይሄ ድርጊት የተፈጸመው በነቀምት ቅዱስ ገብርኤል ቤተክርስቲያን ውስጥ ነው። ለዚህ የሥራ ጥሰትም ተጠያቂዎቹ እዚህ ቤተክርስቲያን ውስጥ የሚገኙ አካላት ሁሉ ናቸው። ወጥተው ይቅርታ መጠየቅ ያለባቸው እነርሱ ናቸው። እዛ ያላችሁ ጫና ፍጠሩ፣ ህገ ቤተክርስቲያንን አስከብሩ። በመጀመሪያ ደረጃ ሴት ልጅ ይህን የማድረግ ስልጣን የላትም። ከመቋም አንስት ከሴቶች መቋሚያ ቦታ ወደ ወንዶች መቋሚያ ቦታ መምጣት አትችልም። ይሄ ስርዓተ ቤተክርስቲያን ነው። ስርዓቱን ከሚፈጽሙት ካህናት ውጪም ወንዶችም ወደ ሴቶች መቆሚያ መሄድ አይችሉም። እንኳን እንዲህ ከበሮ ለመቆርቆር ይቅርና ወንድ ልጇን ታቀፈው በወንዶች መቆሚያ መታ ማስቆረብ እንኳን አትችልም። ወንዶች ተቀብለው አስቆረብ ይሰጧታል ወይ ዲያቆናቱ ይሄንን ያደርጋሉ እንጂ ወንዶች መምጣት አልተፈቀደላትም። ይሄ የሥርዓት ጥሰት ነው አርጎ ለዚህ ደረጃ የደረሰው። ሴቶች በዚህ ልክ ቤተክርስቲያንን ባትዳፈሩ መልካም ነው። ለነገሩ እናንተ ምን ታደርጉ? እናንተ እንዲህ ሥርዓተ ቤተክርስቲያንን ስትጥሱ እዛው ቆሞ የቅጥረኛ የምንደኛ የሰራተኛነት እንጂ የባለቤትነት የልጅነት ስሜት የሌላቸው
የማይሰማቸው ደሞዛቸው አይጉደል እንጂ ቤተክርስቲያኒቷ ገደል ብትገባ የማይገዳቸው ስርዓትን የማያውቁ ያልተማሩ መጮህ ብቻ የሚያጸድቅ የሚመስላቸው ተው እረፉ ከማለት ይልቅ አፋቸውን በጨርቃቸው ሸፍነው የሚሳሳቁ እረፉ ልጆች ከማለት ይልቅ ቆመው የሚያሙ የሚያሽሟጥጡ አንዳንድ መቋሚያ የያዙ ጸናጽል የጨበጡ ሻሽ የጠመጠሙ ጩኸቱን እንጂ ስርዓቱን ያልተማሩ ቸልተኛ ሊቃውንት ነን ባዮች ስላሉ ነው እናንተ እንዲቀጣጣችሁት። ሁሉንም አላልኩም። ለምሳሌ ይሄን ቪዲዮ አይተነው እንመለስ። ይሄ ልጅ እንዲህ ያደረገ እንኳን በአንድ እጁ ጸናጽል በአንድ እጁ ከበሮ ይዞ ጸናጽሉን እንዲህ ያሽከነጠረች ጥለው እንኳን እረፍ የሚለው የለም ከመሳሳቅ ውጪ። እና እነዚህ ያሉ ምንስ ብታደርጉ ሴቶች ማን ይጠይቃችኋል? ሁሉን ሴቶች አላልኩም። ነገም ቤተ መቅደስ ገብተን እንቀድስ ብትሉ ማን ይከለክላችኋል? ደግሞ ይሄ ዝምታና የቤተ ክርስቲያን ጥሰት እንዲህ ከቀጠለ የማይሆንበት ምክንያት የለም። የትላንቱ ዝምታችን ለዛሬ የሥርዓት ጥሰት ዳረገን። እንዲሁም የዛሬ ችግር የለውም ነው ነገ ቤተ ክርስቲያኒቷን የሚያፈርሳት የሚያጠፋት እያጠፋትም ያለ ሆነም ቀረ ማህሌት የምትቆሙ አባቶች የድሮ አባቶቻችሁን በጩኸት በዝማሬ ብቻ ሳይሆን በስርዓት ምሰሏቸው። በእግዚአብሔር ዘንድ ዝማሬያችሁ ማህሌታችሁ ድካማችሁ ተቀባይነት የሚያገኘው የስርዓት አምላክ አገልግሉኝ ብሎ ባስቀመጠው ስርዓት መሰረት ስናገለግለው ነው። አለበለዚያ ከንቱ ነው። የአቤል መስዋዕት ተቀባይነት ያገኘው እንደ ቃየል በቸልተኝነት ያለ ስርዓት ሳይሆን ተጨንቆና በስርዓት መስዋዕቱን ስላቀረበ ነው። ስለዚህ እንዲህ አይነት የስርዓት ጥሰቶችን ሊቃውንት አዋቂ ተብላችሁ ተሰይማችሁ በዛ ቦታ ላይ ቆማችሁ እየተመለከታችሁ እንደ አላዋቂ በቸልተኝነት አትለፉት ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። እዚህ ጋራ ቲክቶከሩ ምንም ጥፋት የለበትም። ቪዲዮን ቀርጾ እዩልኝ ከማለት ውጪ ማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች አዳርሱት። እዚህ ጋራ ልጁ አላጠፋም። መቼም መስቀል ጥላ ወንጌል ወጥቶለት አልሳለምም አይል ነገር። ይሄ ስርዓት ሲጣስ እዩልኝ፣ በዚህ ልክ ስርዓት ጥሰው አከበሩኝ ከማለት ይልቅ ቪዲዮን ባይለቀው መልካም ነበር። በነገራችን ላይ ይሄ ወንድማችን ቅን ነው፣ በበጎ ስራዎቹ እናውቀዋለን። እኔ ግን መናገር የምፈልገው እነርሱን ነው። ማለትም መስቀል ጥላውንና ወንጌሉን የያዙትን ሰዎች ማለት ነው። መጠየቅ የምፈልገው ነገር አለ። ከብፁዓን ሊቃነ ጳጳሳት ውጪ ከመቼ ወዲህ ነው ምዕመናን ቤተክርስቲያን ሲመጡ እናንተ ለምዕመናን መስቀል ጥላና ወንጌል ይዛችሁ መውጣት የጀመራችሁት? ይሄን ስርዓት እስኪ የታመጣችሁት? በነገራችን ላይ ስውሯ ማርያም ቤተክርስቲያን ውስጥ የሚደረግ የስርዓት ጥሰት ይሄ ብቻ አይደለም። መጨረሻ ላይ እናየዋለን። ቀድሞ ለአንድ አመንዝራ ለሴጣን ባሪያ ለሆነች ጋለሞታ ሴት ታቦት ይዘው ወጥተው ቤተክርስቲያንን አዋረዷት በፊት። እንዲሁም ባለፈው አዲስ አበባ ላይ አንድ የሰይጣን አገልጋይ ከውጭ ሀገር መጣ ብለው ጥላና ወንጌል መስቀል ይዘው ወጡ። ያውም ክርስቲያን ላልሆነ ሰው እንዲያደረጉ ያን በዝምታ ታለፈ። ይሄ ሁሉ በዝምታ ስለታለፈ ይሄው ዛሬ በየአድባሩ አንድ ታዋቂ ሰው እንዲሁም የገንዘብ ምንጫችን ነው ብሎ ያሰቡት ሰው ከመጣ ስርዓቱን ጠብቀው እግዚአብሔርን ከማስደሰት ይልቅ እግዚአብሔር ይክፋው ስርዓቱ ገደል ይግባ ብለው ሰውየውን ለማስደሰት የሌለ ያልነበረ የማይገባ ስርዓትን ሰርተው ይሯሯጣሉ። ከየት መጣችሁት ቢባሉ ከየትኛው የሥርዓት መጽሐፍ አገኛችሁት ቢባሉ መልስ የላቸውም። ለተንኮል ይራቀቃሉ እንዳለ ኢሳይያስ ነገም ጥፋት ነው ብሎ ይቅርታ እንደመጠየቅ ይቺን ጥፋታቸውን ለማጽደቅ ካባ ለብሶ ሻሹን ጠምጥሞ መስቀሉን ጨብጦ ድምጻቸውን አጎርን ነው ልጆቼ ይሄ ስራ ልክ ነው ብለው የሌለ ስርዓት ለመስራት እና ለመናገር ቪዲዮ ሰርቶ ይመጣሉ። እናንተ ሁሌ ሰው አጥታችሁ ብሎ ጥፋቱን ወደኛ ገልብጠው ጉዳዩን አዳፍኖ ዘግተውት ይሄዳሉ። የሚጠይቅ የሚገደው ምን የለምና ህዝብ እውቀትን ከማጣት የተነሳ ጠፍቷል የተባለን ህዝቦች እኛ ነን። ምንም ይሁን ምን የማይገደን ቆብ የደፋ ሻሽ የጠመጠመ ኩታራ የሚያላግጥብን የሚጫወትብን ህዝብ ማለት እኛ ነን። እንዲሁም በዚህ ስውሯ ማርያም የሚፈጸመው ለገንዘብ ተብሎ የሚደረገው የስርዓት ጥሰት ይሄ ነው የማይባል ነው። ለምሳሌ ይሄን ቪዲዮ አይተን እንምጣ። የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ እንደው በአካውንት የሚገባው የጉዞውን ምንም ይብሉ ያው ደምረብ ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምዕመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪም አሁን በገንዘብ ስለዞሩ ስለምዕመናን ጉዳያቸው አይደለም። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉም። አይነበብም። ታምናለህ? ይሄ ሁሉ የሚደረገው በዚሁ ገንዘብ ወዳጅ በስውሯ ማርያም አስተዳዳሪ አማካኝነት ነው። የሚናገራቸውን ሰው እንዲያሳስራሉ። እነዚህ ቲክቶከሮችም ይሄዱት የተሰራውን የገቢ ምንጭ ሆኖን ለሱባኤ የሚከራየውን አዲሱን አዳራሽ ለማስተዋወቅና
እንዲሁም ለመለመን ነው። ተመልካቹ አንድ አመት በፊት የገቢ ማሰባሰቢያ በቀጥታ ስርጭት ወደ እናንተ አድርገን ከ26 ሚሊዮን ብር በላይ መሰብሰቡ ይታወቃል። የዛሬ ዓመት ያሳየናችሁ ይህ ህንፃ አሁን ላይ ተጠናቆ ሱባኤተኞችን፣ ጸበልተኞችን እያስተናገደ ነው። ይሄ ሁሉ ልማት እየተሰራ የሚገኘው እዚሁ ገዳም ባሉ አባቶቻችን ነውና የሰጣችሁትንም ገንዘብ ወደ ልማት እየቀየረ ስለሆነ ከታች ባለው አካውንት የምትችሉትን እገዛ አድርጉ። ስለዚህ ይህ አስተዳዳሪ ለገንዘብ ምንም ነገር ያደርጋል። ለዚህም ነው ስርዓተ ቤተክርስቲያንን ሲንድ ቅንጣት የማይሰማው። ነገር ግን በጊዜ እግዚአብሔር ቤቱን ያጸዳል። እንዲሁም እናንተ ቲክቶከሮች በደግነት ከሆነ ይህን ስራ የምትሰሩት አትታለሉ፣ ልክ አይደለም፣ የበደሉ ተካፋይ አትሆኑ። አውቃችሁ ለገንዘብ በክፋት ከሆነ ግን ይሄን የምታደርጉ ደግሞ የእግዚአብሔርን በትር ጠብቁ። ምዕመናንም እንዲህ አይነት ነገሮችን ተቃወሙ። ስርዓተ ቤተክርስቲያን ይከበር፣ ፍትህ ለስርዓተ ቤተክርስቲያን ብላችሁ ቆሙ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ይሄ እኮ ትንሽ የስርዓት ጥሰት ነው። ለምንድን ነው ይሄን ያህል የምትናገራቸው ካላችሁ እቺ ትንሽ ስርዓት ጥሰት አይደለችም፣ ትልቅ የስርዓት ጥሰት ነው። የሌለ ስርዓት እየሰሩ ቤተክርስቲያንን እያጠፉ ያሉ እንደነዚህ አይነት ሰዎች መወቀስ መከሰስ መቻል አለባቸው ለማለት ነው። ለብዙዎች እንዲዳረስ የሚችሉት ነገር አድርጉ። ይቆያል። መጽሐፍ ቅዱስ በተጻፈ ጊዜ የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን እንደዛ ካላችሁ እና ሱሪ የወንድ ልብስ የሆነው ራሱ በቅርብ ነው። where is the root of this belief? ሱሪ ኃጢአት ነው የሚለው ወንድን ያሳስታል ካላችሁ ደግሞ አሁን ላይ ማርኬቱ ላይ ካሉ ሱሪዎችና ቀሚሶች ወንድን የሚያሳስተው የቱ ነው? ቀሚሱ ነው ሱሪው ነው የእውነት ወንድን የሚያሳስተው? እሺ እንዲህ ብላ ተናገረች። መጽሐፍ ቅዱሱ በተጻፈ ጊዜ ማለትም በእነ ቅዱስ ሙሴ ዘመን ማለቷ ነው የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን አለች። አዎ በእነ ሙሴ ጊዜ ቀሚስ ለብሱ ነበረ፣ ግን የሴቶቹን አይነት ቀሚስ አይደለም። ከሴቶቹ የወንዶቹ፣ ከወንዶቹ የካህናቶቹ ቀሚስ ይለያይ ነበረ። ማስረጃ አለኝ። እግዚአብሔር ለሙሴ ዘጸአት ምዕራፍ 28 ቁጥር 1 ላይ እንዲህ ብሎ ተናገረው። ወንድምህን አሮንንና ልጆቹን ናዳብን፣ አቢሁን፣ አልዓዛርንና ኢታማርን ወደ አንተ አቅርብ፣ ካህናት ሆነው ያገለግሉኝም ዘንድ ከእስራኤል ሕዝብ መካከል ለያቸው። ይቀጥልና እንዲህ ብሎ ይናገራል። ዘጸአት 28 ቁጥር 2 ላይ የተቀደሰውንም ልብስ ለክብርና ለመለያ እንዲሆን ለወንድምህ ለአሮን ልብስ ስራለት አለው። ቀጥሎ እንዲህ ብሎ ይናገራል። ዘጸአት ምዕራፍ 28 ቁጥር 35 ላይ አሮን በክህነት በሚያገለግልበት ጊዜ ይህንን ቀሚስ ይልበስ አለው። ስለዚህ አሮን የሚለብሰው ቀሚስ ሙሴ ከሚለብሰው ልብስ ይለያል ማለት ነው። ቀጥሎም ዘጸአት 28 ቁጥር 43 ላይ አሮንና ልጆቹ ዘወትር ወደ ድንኳን ሲገቡ ወይም በተቀደሰው ስፍራ በክህነት ለማገልገል ወደ መሰዊያው ሲቀርቡ ይለብሱታል። በዚህ አይነት የውስጥ ሰውነታቸው ስለማይጋለጥ ከሞት ይድናሉ። ይህም እንግዲህ ለአሮንና ለትውልድ ሁሉ ጸንቶ የሚኖር ስርዓት ነው። ለአሮንና ለትውልድ ሁሉ ጸንቶ የሚኖር ስርዓት ነው። ለዚህም ነው አሁን ባለንበት ጊዜ ካህናት፣ ዲያቆናት፣ ጳጳሳት፣ መነኮሳት በአገልግሎት ጊዜ ልብሰ ተክህኖ እንዲሁም ቀሚስ የሚለብሱት። ስለዚህ ያኔ ቀሚስ ቢለብሱም ሴቶችና ወንዶች እንዲሁም ወንዶችና ካህናት የሚለብሱት ልብስ ይለያያል ማለት ነው። ባይለያይ ኑሮ ወንድ የሴትን ልብስ ሴትም የወንድን ልብስ አትልበስ ተብሎ ባልተጻፈ ነበረ። እንዲህ ተብሎ ሊጻፍ የቻለው የወንድና የሴት ልብስ ይለያይ ስለነበረ ነው። ቀጠለችና ምን አለች? ሱሪ የወንድ ልብስ የሆነው በቅርብ ነው አለች። የወንድ ልብስ ቀሚስ ብቻ ነበረ ብሎ የተናገረው ማን ነው? ከየትኛው መጽሐፍ ላይስ አገኘሽው? እንዲሁም ወንዶች ሱሪ መልበስ የጀመሩት በቅርብ ጊዜ ነው የሚለውንስ ከየት አገኘሽው? ጥያቄ ነው። እኔ ግን ሱሪ በእነ ሙሴ ጊዜ እንደነበረ ከእነርሱም በኋላ ሱሪ በወንዶች ይለበስ እንደነበረ ማስረጃ ልስጣቸው። ዘጸአት ምዕራፍ 28 ቁጥር 42 ላይ የውስጥ ሰውነታቸው እንዳይጋለጥ ከጥሩ በፍታ ከወገባቸው እስከ ጭናቸው የሚደርስ ቁምጣ ሱሪ ትሰራላችኋለ። እንዲሁም ይቀጥልና ሁለተኛ ማስረጃ ዘጸአት ምዕራፍ 39 ከቁጥር 27 እስከ 29 ላይ ለአሮንና ለልጆቹ እጀ ጠባቦችን ከጥሩ በፍታም አክሊልን ከጥሩ በፍታም መልካሞቹን ቆቦች ከተፈተለ ከጥሩ በፍታም የእግር ሱሪዎችን እግዚአብሔር ሙሴን እንዳዘዘው አደረጉ ይላል። ሌላ ማስረጃ ልጨምርልሽ። ዘሌዋውያን ምዕራፍ 6 ቁጥር 10 ላይ ካህኑም ከከፋይ የተሰራ ቀሚሱን ሱሪውን ለብሶ የሚቃጠለውን መስዋዕት እሳት ከበላው በኋላ የቀረውን አመድ ሰብስቦ በመሰዊያ ጎን ያፍስሰው ይላል። ሱሪውን ለብሶ ይለበስ ነበረ። ሌላም ልጨምርልሽ። ዘሌዋውያን ምዕራፍ 16 ቁጥር 4 ላይ እንዲህ ብሎ ይናገራል። አሮን ወደ ቅድስተ ቅዱሳን ከመግባቱ በፊት ሰውነቱን ታጥቦ የክህነት ልብሱን ይልበስ፣ ይሄውም አለ ከበፍታ የተሰራውን ቀሚስና ሱሪ ይልበስ በማለት በእነ ሙሴ ጊዜ ከቀሚሱ ባሻገር ወንዶች ሱሪ ይለብሱ እንደነበረ በተደጋጋሚ መጽሐፍ ቅዱስ ይናገራል። ቀጥለንም ይሄ ሱሪ ለካህናቱ ብቻ የተሰጠ ነው፣ ሌሎች ወንዶች አይለብሱትም ነበረ ብለን ጥያቄ ብናነሳ ማለት ነው ካህናት ከሆኑት ውጪ ሌሎች ወንዶች ሱሪ ይለብሱ እንደነበረ ትንቢተ ዳንኤል ምዕራፍ 3 ቁጥር 19 እስከ 21 ላይ እንዲህ ብሎ ይናገራል። በዚያን ጊዜ ናቡከደነጾር ሲድራቅ ሚሳቅንና አብደናጎ ላይ እጅግ ተቆጥቶ መልኩ ተለወጠ። ስለዚህ እሳቱ ከቀድሞ ይበልጥ በ7 እጥፍ ከፍ ብሎ እንዲነድ ትእዛዝ ሰጠ። ሶስቱንም ሰዎች አስረው ወደሚነደው እሳት ነበልባሉ ጉድጓድ ውስጥ ይጥሏቸው ዘንድ ከሰራዊቱ መካከል ብርቱ የሆኑትን አዘዘ። ስለዚህ ቀሚሳቸው፣ ሱሪያቸውና መጠምጠሚያቸው ሳይቀር ሙሉ ልብሳቸውን እንደለበሱ አስረው ወደሚነደው ወደ እሳት
ነበልባል ጉድጓድ ውስጥ ጣሏቸው። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ ነበር። አናንያ፣ አዛርያ፣ ሚሳኤል ካህናት አልነበሩም፣ ግን ሱሪ ይለብሱ እንደነበረ ይሄው መጽሐፍ ቅዱስ ይናገራል። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ እንደነበረ በዚህ ታወቀ ማለት ነው። ይህ ማለት ደግሞ ወንዶች ሱሪ መልበስ የጀመሩት ከቅርብ ጊዜ ወዲህ ነው የሚለውን ሐሳብ ሙሉ በሙሉ ያፈርሰዋል ማለት ነው። በተቃራኒው ደግሞ አንድም ቦታ ላይ ሴቶች ሱሪ ይለብሱ እንደነበረ ተጽፎ አያውቅም። ነገር ግን ልብሳቸው ቀሚስ እንደነበረ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 24 ላይ የእስራኤል ሴቶች ሆይ ውድ የሆነ ሐምራዊ ቀሚስ ያለብሳችሁ ለነበረው በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት በማለት ሴቶች ቀሚስ ይለብሱ እንደነበረ ተናግሯል። ስለዚህ የሴቶች ልብስ የነበረው ቀሚስ ነው። መጽሐፍ ቅዱስና የሥርዓት መጽሐፍት ላይ አንድም ቦታ ላይ ሴቶች ሱሪ ይለብሱ እንደነበረ አልተጠቀሰም። ከመጽሐፍትም ወጥተን ብንመለከት በኢትዮጵያ ታሪክና ትውፊት ሴት ልጅ የምትለብሰው ቀሚስ ነው፣ ወንድ ልጅ የሚለብሰው ደግሞ ሱሪ ነው። እንዲሁም ቀጠለችና እህታችን ምናለች? ሱሪ መልበስ ለምን ኃጢአት ሆነ ብላ ጠየቀች። ሱሪ መልበስ ለምን ኃጢአት ሆነ ለሚለው ጥያቄሽ ደግሞ በእነዚህ መረጃዎች ከላይ ባየናቸው መረጃዎች መሰረት ሴት ልጅ ልብሷ ቀሚስ ነው ካልን የወንዶች ልብስ ደግሞ በመጽሐፍ ቅዱስ በቅዱሳን አባቶቻችን ታሪክ እንዲሁም በቤተ ክርስቲያን ትውፊትና በኢትዮጵያውያን ባህል መሰረት የወንድ ልጅ ልብስ ሱሪ ነው። ቀድሞም ቀሚስ ለምን ይለብሱ እንደነበረ አሁንም ያሉት ካህናት ለምን ቀሚስ እንደሚለብሱ ከላይ አይተናል። ስለዚህ ዘዳግም 22 ቁጥር 5 ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ አለ። ስለዚህ እንደሌሎቹ ሁሉ ይሄም የእግዚአብሔር ትእዛዝ ነው። ቀጠለና ይሄንን የሚያደርግ አለ ትእዛዙን የሚሽር ማለት ነው በአምላክ በእግዚአብሔር ዘንድ የተጠላ ነውና ይላል። ስለዚህ በእግዚአብሔር ከመጠላት ውጪ ምን ኃጢአትና ጭንቅ ነገር አለ? ከአስርቱ ትእዛዛት አንዱን ስናፈርስ ኃጢአት እንደሆነ ሁሉ ይሄም እንደዛው ትእዛዝ ነው፣ ስናፈርሰው ኃጢአት ነው። ስለዚህ ሱሪ መልበስ ለሴቶች ኃጢአት ነው ያለው ማን ነው ካላችሁ ከላይ ባየናቸው ማስረጃዎች መሰረት ወንዶች ሱሪ ለብሱ እንደነበረና ሴቶች ግን ሱሪ ለብሰው እንደማያውቁ ልብሳቸውም ቀሚስ እንደሆነ አይተናል። ስለዚህ ሱሪ የወንድ ልብስ ነው። አሁን ሱሪ የሚለብሱ ሴቶች ዘዳግም ላይ ያለውን ትእዛዝ እያፈረሱ ነው። ትእዛዝ ላይ የሚያፈርስ ደግሞ ኃጢአት ይሆንበታል። ይህ ኃጢአትም ደግሞ በእግዚአብሔር ዘንድ አጸያፊና እግዚአብሔር እንዲጠላን የሚያደርግ ኃጢአት ነው። በዚህ ምክንያት ሱሪ መልበስ ለሴቶች ኃጢአት ነው ብለን እንናገራለን። እንዲሁም ምን ብላ ተናገረች እህታችን? አሁን ማርኬቱ ላይ ካሉ ቀሚሶች ይልቅ ሱሪዎች ይሻላሉ በማለት እንዲሁም አሁን ሴቶች ለወንዶች ፈተና የሚሆኑት ሱሪ ለብሰው ሳይሆን ቀሚስ ለብሰው ነው የሚል ሐሳብ ሰነዘረች። ሌሎችም ሴቶች አሁን ካሉ ቀሚሶች ሰፊ ሱሪ ብንለብስ የሚል ሐሳብ ያነሳሉ። ለዚህም ቀላሉ መልስ ዘመን ያመጣውን ጊዜ ወለደውን አጭርና ሰውነት ላይ ጥብቅ የሚልን ቀሚስ የምትገዙት ወዳችሁ ፈቅዳችሁ በገንዘባችሁ እንጂ ቤተክርስቲያን አዛችሁ ማንም አስገድዷችሁ አይደለም። ስለዚህ ማርኬቱ ላይ ሰፋ ያሉና ስርዓት ያላቸው ሰውነት ላይ የማይጣበቁ የሰውነትን ቅርጽ የማያሳዩ አጭር ያልሆኑ ሰውነታችሁን የሚሸፍኑ ቀሚሶችን ገዝታችሁ ልበሱ ነው መልሱ እንጂ እገሌ እንደዚህ ሆነ፣ ቀሚሱ እንደዚህ አጠረ፣ ቀሚሱ እንደዚህ ጠበበ የሚል ሐሳብ እዚህ ጋራ ጥያቄ ሆኖ ሊቀርብ አይገባም።